ሰላም ጤና ይስጥልኝ የአበሻ ቴክ ቤተሰቦች ወደ ቻናላችን እንኳን ደህና መጣችሁ። ዛሬ ያለምንም ላፕቶፕ በስልካችን ብቻ ማንም ጀማሪ ሊሰራቸው የሚችላቸውን ሁለት እውነተኛና በአሁኑ ሰዓት የሚሰሩ ምርጥ የኦንላይን ስራ አፕሊኬሽኖችን ደረጃ በደረጃ በስልክ ስክሪን ላይ አሳያችኋለሁ። ወደ ዋናው አሰራር ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህ ቪዲዮ ለሌሎች እንዲደርስ አሁኑኑ ላይክ ማድረጋችሁን እንዳትረሱ። ወደ ስራው እንለፍ። እሺ እንግዲህ ያው ከዚህ በመቀጠል ሁለቱንም ያልኳችሁ ሜንሽን ያደረኩላችሁን አፕሊኬሽኖች አንድ በአንድ የምናያቸው ይሆናል። እንግዲህ እንድታቁልኝ የሚፈልገው ነገር እንድትሰላችሁ አልፈልግም። እስከ መጨረሻው ድረስ ቪዲዮውን እዩት። የእውነት የሚጠቅማችሁና ትክክለኛ ገቢ የማታገኙበት ነገር ከሆነ ለእናንተ ማቅረቤ ትርጉም የለውም። ምክንያቱም ጀማሪ ቻናል እንደመሆኔ መጠን ለእናንተም ሪል የሆኑ ነገሮችን ማቅረብ ስለሚገባኝ። እሺ እንግዲህ የመጀመሪያው አፕሊኬሽናችን ሱቫ አፕ ነው የሚባለው ብያችኋለሁ። ወደ አፕሊኬሽኑ ለመግባት ከቪዲዮ በታች ባለው ዲስክሪፕሽን ስር ባስቀመጥኩላችሁ ሊንክ ተጭናችሁ ትገባላችሁ። ሱቫ ብዬ ከዛ በኋላ ሊንኩን አስቀምጬላችኋለሁ እና በመቀጠል ምንድነው የምታደርጉት? ሱቫ ላይ እንደገባችሁ የአፕሊኬሽኑ ሊንክ ምን ይመስላል? እቺ ነች። እቺ አፕሊኬሽን ነች። የዚህችን አፕሊኬሽን ታወርዷታላችሁ። ከዛ በኋላ አሁን እኔ ብገባ ቀጥታ ሳይን ኢን የሆነ አካውንት ላይ ስለሆነ የሚወስደኝ ይሄን ፊቸር የሚያመጣውን አፕሊኬሽን ታወርዱታላችሁ። ስታወርዱት እናንተ ጋር አዲስ አካውንት ስለሆነ ምንድነው የሚጠይቃችሁ? ሳይን ኢን እንድትሉ ነው። ምንም ከናንተ ማድረግ የሚጠበቅባችሁ ነገር የለም ከሳይን ኢን ከማለት ውጪ ማለት ነው። እዚህ ጋር ምናምን ስታዩ በቃ የሆነ ትልቁ ስራችሁ እዚህ ጋር ምናምን እንዳይመስላችሁ። እኔ የሚገርም ታይፕ ፓርቶችን ነው ይዤላችሁ የመጣሁት። እዚህ አፕ ላይ እንዴት እንደምትሰሩ ሰው ላይቭ ላይ የተቀመጠ ነው አብዛኛው የሚሰራው፣ ግን እናንተ ሌላ የምትሰሩበትን መንገድ እዚሁ አፕሊኬሽን ላይ ነው ማሳያችሁ። ከዛ ትገባላችሁ። ሳይን አፕ ብላችሁ ሲገቡ እንግዲህ ይሄ ነው ያለው ፊቸር። እዚህ ጋር ሪኮመንዴሽኖች አሉ። እዚህ ጋር ሁሉንም የያዘ አለ። እዚህ ጋር ሀገራትን ማማረጥ ትችላላችሁ። ኢትዮጵያም አለች ፈርስት ላይ። እያንዳንዱን ሀገር አማርጣችሁ የፈለጋችሁትን ላይቭ መከታተል ትችላላችሁ። አብዛኛው ጊዜ ኮይኖችን መቀበልና ጌሞችን ጋምብል እያደረጋችሁ መጫወት ስትፈልጉ ብቻ ማለት ነው። እና ከዛ በተለየ ፎሎ ያደረጋችኋቸውን እዚህ ማግኘት ትችላላችሁ፣ ፋሚሊዎቻችሁን ማለት ነው። ከዛ ምን አይነት ፊቸር አለው? እዚህ ጋር ሜሴጅ የምትጻጻፉበት ፕላስ ደግሞ እዚህ ደግሞ ፕሮፋይላችሁ አለላችሁ ማለት ነው። እቺ ጀማሪ ፕሮፋይል እንደመሆኗም ይሄ ነው። ኮይን ባላንሳችሁን እዚህ ያሳያችኋል። ዳይመንድ ባላንሳችሁን ደግሞ እዚህ ያሳያችኋል። በዋናነት እንድትሰሩ ያሰብኩት ነገር ወደዚህ ትመለሳላችሁ። እዚህ ስትመለሱ ምን አለ? እዚህ ጋር ስትመለሱ ምን አለ? እንዲህ የሚንቀሳቀሱ ነገሮች አሉ። ራይት ላኪ ዋይል የሚላል። ገና እንደገባችሁ እናንተ ላኪ ዋይልን ነው መንካት ያለባችሁ። እዚህ ስትገቡ ምንድነው ለእናንተ የሚሰጣችሁ? ወደ 3 ዙር ምናምን ስፓይን የምታደርጉበትን ቲኬት ይሰጣችኋል ማለት ነው። እና አሁን እኔ አንድ ስፓይን የማደርግበት ቲኬት አለኝ። እስቲ ላድርገው። እናንተ ልክ እንደዚህ 3 የስፓይን ዙር ይሰጣችኋል። አሁን የሰጠኝ ስታር ነው። ክሌም ለዋለሁ። እዚህ ጋር እቺኛዋ ቼስት ብትሆን እቺ ሬር ቼስት የምትለዋ ብትሆን የደረሰችኝ እዚህ ጋር $5 ለመሙላት ትንሽ ነው የቀረኝ። እሱን ዊዝድሮዋል ማለት እችላለሁ። you're so close ይላል። ኢንቫይት ፍሬንድ ማድረግ አለብህ ይለኛል። ግን አንድ ሰው ኢንቫይት ስታደርጉ ቲኬት ይሰጣችኋል ማለት ነው። አንድ ሰው ኢንቫይት ያደረጋችሁበትን ቲኬት ይሰጣችኋል። እንደን $5 ሲሞላ እዚህ ጋር ዊዝድሮው ማድረግ ትችላላችሁ። ስራው ይሄ ብቻ ነው እያልኳችሁ አይደለም። ይሄ ስትገቡ የሚሰጣችሁ ነው። ሲጀመር 3 ዙር ስታሽከረክሩት በሱ $4 ታገኙታላችሁ። ገብታችሁ እዩት። ከስር ባስቀመጥኩላችሁ ሊንክ ግቡና አፑን ቼክ አድርጉት። ሌላኛው ነገር ግን ላሳያችሁ የፈለኩት እዚህ ጋር በዋናነት ላሳያችሁ የፈለኩት ነገር ቢኖር ምንድነው? እዚህ ፕሮፋይላችን ላይ ኮፋውንደር የምትላለች። እንግዲህ በኔ ስር ከገባችሁ ይሄን አስጀምራችኋለሁ። እንዴት መጀመር እንዳለባችሁ ማሳያችኋለሁ። ኮፋውንደር ላይ ስትገቡ ምን አለ? አሁን እዚህ
0.4 ዶላር አለ ይለኛል አይደል? ከ0.4 ዶላር ጀምሮ ዊዝድሮ ማድረግ እችላለሁ። ከዚህ ዶላር አስቡት እንግዲህ ትንሽ ነች። ለማረጋገጥ ከፈለጋችሁ ይሄን እንኳን ዊዝድሮ ያረኩ ላሳያችሁ እችላለሁ። ምንድነው የምታረጉት? ኢንቪቴሽን ነው። ኢንቪቴሽን ኢንቫይት ሰው ስታረጉ ይሄውን ኢንቫይት ብለው ኮፒ ያደርግልኛል ሊንኩን። ይሄን ኮፒ ያደረገውን ሊንክ ሄዳችሁ ለጓደኞቻችሁ ፔስት ያደረጋችሁ ትልኩላቸዋላችሁ። እነሱ ደግሞ በሊንኩ ሲገቡላችሁ ዶላር ይቆጥርላችኋል ማለት ነው። ይሄን ዶላር ደግሞ ቀጥታ ዊዝድሮ ማድረግ ትችላላችሁ። እያያችሁ ነው እዚህ ጋር 0.1 ሚኒመም ፎር ፈርስት 5 ዊዝድሮዋልስ 5 ዙር ማለት ነው። ከ0.1 ጀምሮ ዊዝድሮ ማድረግ ትችላላችሁ። ከዛ 1 ዶላር ሚኒመም ፎር ደ 6 ኦንዋርድስ ይላል ማለት ነው። ሶ ዊዝድሮ ማድረግ ትችላላችሁ፣ ምንም ሊሚት የለውም። እዚህ ጋር ጆይን ሞር ሪዋርድስ የሚል አለ። እዛ ላይ ገብታችሁ ሞር ሪዋርዶችን መሄድ ትችላላችሁ። አሁን ዊዝድሮውን ሜትዱ ላሳያችሁ። እዚህ ላይ ባላንሴን እያሳየኝ ነው አይደለ? ዊዝድሮ የሚለውን ነካዋለሁ። ዊዝድሮ የሚለውን ስነካ እዚህ ጋር ያለኝ እንግዲህ 0.4 ነው አይደለ? ሪዲም ኮይን ወደ ኮይን ይሄን ልቀይር ብል 0.40 ይሄ አሁን ኮይን መቀበለው ኮይን 4000 ኮይን ነው። ኮይን ለምን መሰላችሁ የሚጠቅማችሁ ቤተሰብ? ኮይን ጋምብል እያረጋችሁ የምትጫወቱት ጌም አለ። ወደ ኋላ ተመልሼ አሳያችኋለሁ። እዛ ላይም በደም ስለምትጠቀሙ ኮይን ይጠቅማችኋል። ግን በዋናነት ደግሞ ዊዝድሮ ከሆነ እኔ ወደ ኮይን መቀየር አልፈልግም፣ ይሄው ወደ ዳይመንድ ነው መቀየር የምፈልገው ብትሉም እቺ ለዳይመንድ አበቃም። ይሄው በዳይመንድም 4000 ነች። 4000 ዳይመንድ ነው እዚህ ጋር አይታችኋል አይደለ? ግን ቀጥታ ነው ወደ ባንክ ነው ማውጣት የምፈልገው ወይም ወደ ባይቢት ባይናንስ ምናምን ነው መክተት የምፈልገው ስትሉ ዊዝድሮ የምትለዋን እቺ ዊዝድሮውን ትጫናላችሁ። ከዛ አማውንታችሁን እዚህ ጋር ክተቱ ይላል። ልክ ከባንክ ወደ ባንክ ትራንስፈር እንደምታደርጉት ማለት ነው። እዛ አማውንታችሁ ስንት ነው? 0.40 ነች አይደለ? ያው ታስቀምጣላችሁ። በዩኤስዲቲ ስንት ነው ይላል። ይሄው ትንሽ ነው አይጠቅመንም። ዊዝድሮዋል አማውንቱ ስንት ነው ይላል? 0.40 አይደለ? ከዛ ኖ ዊዝድሮዋል አካውንት ሴት። ዊዝድሮዋል አካውንት እዚህ ነው ሴት የምታረጉት፣ ትከታላችሁ ዊዝድሮዋል የምታረጉበትን መንገድ ማለት ነው። ይሄው ዊዝድሮዋል አካውንት እዚህ ሪጅናችሁን ትከታላችሁ። ኢትዮጵያ ቾታል ኢትዮጵያን ሰሌክት ታረጋላችሁ። ዊዝድሮዋል ሜተድ የሚል አለ። ከፈለጋችሁ ይሄው እዚህ ጋር ምን ያመጣል? ኢዋሌት፣ ባንክ ካርድ፣ ባይናንስ አይዲ። ባንክ ካርድ ላይ ከሄዳችሁ ባይናንስ አይዲ ላይ ከሄዳችሁ በባይናንስ አይዲ ሲምፕሊ ዶላሩን ማውጣት ትችላላችሁ። ግን አብዛኞቻችሁ በእርግጠኝነት የምትፈልጉት ባንክ ካርድ ነው። ባንክ ካርድ የሚለውን ትነካላችሁ። ከዛ ባንክ ኔም ይላል። ተመልከቱ እዚህ ጋር ስትነኩት ምን አለ? ሲቢኢ አለ። ሲቢኢ መጠቀም ትችላላችሁ። ሲቢኢ ሰሌክት ታደርጋላችሁ። ሆልደር ኔም እዚህ ጋር ሙሉ ስማችሁን እስከነ አያታችሁ ትጽፋላችሁ። ሙሉ ስማችሁ ይጻፋል። እዚህ ጋር አካውንት ነምበራችሁን ትከታላችሁ። ብሩን የሚላክለትን አካውንት ነምበር እዚህ ጋር ትከታላችሁ። ከዛ እዚህ ጋር ምን አለ? ዋትስአፕ ነምበር። ዋትስአፕ ነምበር ማለት ዋትስአፕ የከፈታችሁበት ወይም ደግሞ እየተጠቀማችሁ ያላችሁ ስልክ ቁጥር ትከታላችሁ። ከዛ ሰብሚት ነው የምትሉት። ከዛ ቀጥታ ብሩ ሲቢኢ አካውንታችሁ ላይ ይገባል ማለት ነው። አሁን እኔ ብዙም ብር ያለበት አካውንት ላይ ስላልገባሁኝ እንለፈው እና ወደ ሜኑ እንሂድ፣ ወደ ዋናው ቤት ማለት ወደ ዋናው ቦታ። አሁን እዚህ ላይ ሲሄድ ላይቭ ላይ ገብቼ ምንድነው ማረገው? ላይቭ ላይ ገብቼ ወንበር ላይ በመቀመጥበት ሰዓት እዚህ አንድ ወንበር ነክቼ አሁን እዚህ አንድ ወንበር ብነካ ቀጥታ ድምጼ መስማት ይጀምራሉ። ሚዩት እስካላደረኩት ድረስ ማለት ነው። ሚዩት በተኖቹ እዚህ ጋር ይመጣሉ። ሚዩት እስካላደረኩት ድረስ ድምጼ መስማት ይጀምራሉ። ሶ እዚህ ጋር ዋናው ነገር አሁን ያለው ታስክ ነው። እዚህ ጋር ዴሊ ታስኮችን ታስክ የሚለውን ስትነኩ ዴሊ ታስኮች እንደዚህ ይሰበሰባሉ። አሁን እኔ 60 ሚኒት ላይቭ ላይ የተቀመጥኩበት አለ እና ክሌም ላድርገው እሱን ልውሰደው። ሶ እንደዚህ ፖይንት እየሰበሰባችሁ ቀደም አይታችኋል 4000 የነበረችው ፖይንት 0.4 ምናምን ዶላር አሁነች። ሶ አስዩም እንግዲህ ይሄኛው ምን ያህል ሊሄድልኝ እንደሚችልና እዚህ ጋር እያንዳንዱን የምትሰሯቸው ታስኮች ናቸውና እነዚህን ታስኮች እየሰራችሁ ጋምብል የሚባሉት ደግሞ
ቅድም ያልኳችሁ ጋምብል ታረጋላችሁ ያልኳችሁ እዚህ ነው። ጊፍት ሳጥኗን ነክታችሁ እዚህ ጋር እነሱ እንደዚህ መርጣችሁ እነሱ ላይ ሴንድ እያላችሁ ስትጫወቱ ባላችሁ ኮይን ጋምብል እያረጋላችሁ ልክ እንደ ቁማር በሉት በቃ። ስትበሉ ከፍ ይላል፣ ስትበሉ ደግሞ ዝቅ ይልባችኋል ባላንሳችሁ ማለት ነው። በእንደዚህ አይነት ማለት ስልካችሁን ብትዘጉት እንኳን ይሄ ባክግራውንድ ላይ ምን ይላል? ባክግራውንድ ላይ ይሰራል። ስልካችሁን ዘግታችሁ እንኳን መሄድ ትችላላችሁ ላይቭ ስትቀመጡ ምናምን ማለት ነው። የመጀመሪያው ያልኳችሁ አፕሊኬሽን ሱቫ አፕ ያልኳችሁ ይሄ ነውና በደንብ ስሩበት። አሪፍ ስራ ነው ማለት ነው። እና ሁለተኛው አፕሊኬሽን ደግሞ ምን ይባላል? ወደ ሁለተኛው ልሂድ። ይሄን አፕሊኬሽን ትሰሩታላችሁ። ከስር ባስቀመጥኩላችሁ ሊንክ ትገቡና አፕሊኬሽኑን ስሩት። ባትዘናጉ ደስ ይለኛል። ሁለተኛው አፕሊኬሽን ደግሞ ምን ይባላል? ሲምፕል ነው እሱ ደግሞ ጋምጋላ አፕ ይባላል። ጋምጋላ አፕ ይባላል። እዚህ ቤት እንሂድና ጋምጋላ እቺ አፕ ነች። የሷንም ሊንክ እንደዛው ከዲስክሪፕሽን ስር አስቀምጬላችኋለሁ። ጋምጋል ብዬ ሄዳችሁ እሷንም ጋምጋላ ምትለዋን ክሊክ አድርጋችሁ ሊንኳን ጋምጋላ ከሚለው አጠገብ ያለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ። እሷ ደግሞ ምንድነች? ሌትስ ጎ ኤንድ ሼር ዳውንሎድ ስታደርጉ እንግዲህ ሁሉንም አፕሊኬሽን መቼስ ኢትዮጵያ ውስጥ ሆናችሁ እንዴት ሳይን አፕ ማድረግ እንዳለበት ማያቅ ሰው አለ ብዬ አላስብም። ምክንያቱም ዳውንሎድ እንዳደረጋችሁት ኮንቲኒው ዊዝ ጎግል የሚል አለ። ኮንቲኒው ዊዝ ጎግል የሚለውን ትጫናላችሁ። ከዛ በኋላ ምንድነው ቀጥታ ይገባላችኋል ጎግል አካውንታችሁን ስትመርጡለት ማለት ነው። እና እስቲ ጋምጋላን ደግሞ እንዴት እንደምንሰራ እንመልከት። ጋምጋላ አክቹሊ ስትገቡ ጌም ነው። ጌም የተጫወታችሁ ነው ኮይን የምትሰሩት ማለት ነው። ይሄው ጌም እየተጫወታችሁ ፖይንት ትሰበስባላችሁ። አይ ቲንክ የምትሰበስቡበት ላይክ ፖይንታችሁ ሃይ የሆነ ይሄዳል። በዋናነት ግን ይሄ አይደለም። አሁንም ቢሆን ጋምጋላ ላይ በደንብ የምታተርፉበት መንገድ ምንድነው? ኢንቪቴሽን ነው። በቃ እዚህ ላይ ልትሰሩ የምትችሉበት መንገድ ኢንቪቴሽን ነው። በደንብ እውነት ታገኙበታላችሁ፣ ብር ታተርፉበታላችሁ ብዬ የማስበው በኢንቪቴሽን ብቻ ነው። ሰው ኢንቫይት ስታደርጉ ኢንቪቴሽን በአንድ ኢንቪቴሽን ስንት ይቆጥርላችኋል? ዲሚሾዩ በአንድ ኢንቪቴሽን ኮፒ ሊንክ ብላችሁ እዚህ ጋር ሊንካችሁን ተጭናችሁ ለጓደኞቻችሁ ሼር ታደርጋላችሁ እና አንድ ኢንቪቴሽን $1 ነው። ያ ማለት አንድ ሰው ስትጋብዙ $1 ነው የምታገኙበት ማለት ነው በዛ ሰውና በደንብ ተጠቀሙበት። ይሄም ምርጥ ነው። ያው ኢንቫይት ማድረግ ለምትችሉ ሰዎች ማለት ነው። ኢንቫይት ባደረጋችሁ ቁጥር አሪፍ ገንዘብ ትሰራላችሁ እና ፖይንቶችንም ሪዲም እያደረጋችሁ እየቀየራችሁ ወደ እየቀየራችሁ እነሱንም ዊዝድሮዋል ማድረግ ትችላላችሁ ማለት ነው። በቃ በጣም ሲምፕል የሚባል ስራ ነው። ይሄ ዊዝድሮዋል እዚህ ነው የምታደርጉ። ዊዝድሮዋል ትነካላችሁ። ይሄ ሌላኛው አካውንት $3 ይላል። አሁን እዚህ ጋር 7 ሰው ኢንቫይት ባረግ $10 ዊዝድሮ ማድረግ ይችላል ማለት ነው። እያያችሁ ነው። ቱ ዊዝድሮዋል $10 የቀረ 70 ፖይንት ነው። 70 ፖይንት ማለት በአንድ ሰው 10,000 ፖይንት ነው የሚቆጥርልኝ። ያ ማለት 7 ሰው ማለት ነው ይቀርልኝ። ከዛ ዋሌታችሁን እዚህ ትከታላችሁ። ዋሌታችሁን እዚህ ላይ ትሞላላችሁ። ከዛ በኋላ ወደ ዋሌታችሁ ይከትላችኋል ማለት ነው። ዋሌት እዚሁ መክፈት ትችላላችሁ በኢሜይላችሁ ወይም ደግሞ እዚሁ ሞልታችሁ ዊዝድሮው ማድረግ ትችላላችሁ ማለት ነው ቀጥታና። ይሄን ስራ ስሩት፣ አትሸወዱ። አይ ሆፕ እነዚህ ሁለት ስራዎች እንደሚጠቅሟችሁ ፕላስ እንደምትጠቀሙበትና የተሻለ ገንዘብ እንደምትሰሩበት ተስፋ አደርጋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ቻናሉ አዲስ ነው እና ደግሞ የተሻሉ ስራዎችን ወደ እናንተ ይዞ የሚመጣ ቻናል ነው እና ቻናሉን ሰብስክራይብ በማድረግ እና ቪዲዮውን ደግሞ ላይክ ካላረጋችሁ ላይክ በማድረግ አብሮነታችሁን ፍቅራችሁን እንድታሳዩኝ ይላለሁ። ሌላ ጥያቄ ካላችሁ ከዚህ አፕሊኬሽን ጋር ተያይዞ ሌላ ጥያቄ ካላችሁ
ወይም ደግሞ እንዲሰራላችሁ የምትፈልጉት የኦንላይን ስራ አይነት ካለ ፕላስ የሆነ አፕሊኬሽን ወይም ዌብሳይት አይታችሁ ግር ያላችሁ ነገር ካለ በኮሜንት ነግራችሁን ቀጣይ ቪዲዮ እሰራላችኋለሁ። ኮሜንት ላይ ካልነገራችሁኝ ደግሞ ሌላ የምትሰሩትን ስራ ይዤላችሁ እመጣለሁ። እናንተ ብቻ ስራውን እያያችሁ ብቻ ሳትሰሩት ቁጭ አትበሉ፣ ስሩና ለመለወጥ ሞክሩ። እና በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ፣ ቸር ሰንብቱልኝ። እወዳችኋለሁ።